በዓለማችን ላይ ሁልጊዜም በደስተኝነት ቀዳሚ ተደርጋ የምትጠቀስ ሀገር በምናባችሁ ሳሉ። ይህች ሀገር ዓመቱን ሙሉ በበረዶ የተሸፈነች የቅዝቃዜ ገነት ናት። እዚህ ግርግርና ወከባ የለም። ሰዎች ረጋ ያሉ፣ የዕለት ተዕለት ሕይወታቸውንም በሰላም የተሞላ ነው። ይህች በሰሜን አውሮፓ የምትገኝ ድንቅ ሀገር ፊንላንድ ትባላለች። ፊንላንድ 5.5 ሚሊዮን ሕዝብ ብቻ ያላት ቢሆንም የሺህ ሐይቆች ምድር በሚል ቅጽል ስሟ ትታወቃለች። በግዛቷ ውስጥ 188,000 የሚጠጉ ሐይቆችና 180,000 የሚሆኑ ደሴቶች አሏት። በካርታ ላይ ትንሽ ብትመስልም በቆዳ ስፋቷ ግን 338,000 ስኩዌር ኪሎ ሜትር ትሸፍናለች። ይህች ሀገር በዓመት $310 ቢሊዮን ብሔራዊ ገቢ የምታመነጭ ሲሆን ይህም ለአንድ ዜጋ በአማካኝ $60,000 ይደርሳል ማለት ነው። ይህ የገንዘብ አቅም ሕዝቡን ሙሉ በሙሉ በኢኮኖሚ ራሱን የቻለና የጠገበ እንዲሆን አድርጎታል። የፊንላንድ ፓስፖርት በዓለም ላይ ሶስተኛው ተጽዕኖ ፈጣሪ ፓስፖርት በመሆኑ ዜጎቿ ያለ ቪዛ ወደ የትኛውም ቦታ የመንቀሳቀስና የፈለጉበት ሀገር ሄደው የመነገድ መብት አላቸው። ፊንላንድ ለዓለም ካበረከተቻቸው ስጦታዎች አንዱና ዋነኛው ሳውና ነው። በሀገሪቱ ከ3 ሚሊዮን በላይ ሳውናዎች አሉ። አስቡት፣ ለእያንዳንዱ ሰው ከአንድ በላይ ሳውና ይደርሳል ማለት ነው። በፊንላንድ ባህል ሳውና የሌለበት ቤት አይደለም ተብሎ ይታመናል። ሕዝቡ ለሰውነት ጤናና ለአእምሮ መረጋጋት ሲል በሳምንት ደጋግሞ ሳውና ይገባል። ሌላው በዓለም ታዋቂ የሆነው የኖኪያ ስልክ ኩባንያ መነሻው እዚሁ ፊንላንድ ነው። ምንም እንኳን ዛሬ ላይ እንደ አፕልና ሳምሰንግ ባይገንም አሁንም በ5G ኔትወርክ እና በጠፈር ቴክኖሎጂ ውስጥ የኖኪያ አሻራ ዛሬም በገናናነት ቀጥሏል። የሀገሪቱ ሰሜናዊ ክፍል ላምፕላንድ ይባላል። እውነተኛው ሳንታ ክላውስ የሚኖረው እዚህ የሮቫኒየም በተባለ ስፍራ እንደሆነ ይታመናል። በዚህ ክልል ከሰው ይልቅ አጋዘን ይበዛል። ሌላው ቀልብ የሚስበው ክስተት ደግሞ አውሮራ ቦሪሊያስ ወይም የሰሜን ብርሃን ነው። ከሴፕቴምበር እስከ ማርች ባሉ ወራት ሰማዩ በቢጫ በአረንጓዴና በሮዝ ቀለማት ሲያሸበርቅ ይታያል። ይህም ክስተት በዓመት እስከ 200 ምሽቶች ይከሰታል። ከግንቦት እስከ ነሐሴ ደግሞ ፀሐይ ሳትጠልቅ ለ24 ሰዓት የምትታይበት የእኩለ ሌሊት ፀሐይ ተአምር ይስተዋላል። ከ90 በላይ የሚሆኑት ፊንላንዳውያን ሲሆኑ የዘረመላቸው ስብጥር ከሰሜን ከስካንዲቪያንና ከስላቪክ ህዝቦች ጋር የተቆራኘ ነው። ይህም ፊንላንዳውያንን በዓለማችን እጅግ ውብ ከሚባሉ ህዝቦች ተርታ አሰልፏቸዋል። ከውበታቸውን ባሻገር ትምህርታቸው ይገርማል። ትምህርት ሙሉ በሙሉ ነፃና እኩል ነው። በሀገሪቱ አንድም የግል ትምህርት ቤት የለም። ተማሪዎች በቀን ከ3 እስከ 4 ሰዓት ብቻ ነው የሚማሩት። የቤት ስራ የሚባል ነገር የለም። ከሂሳብና ከሳይንስ በፊት ፍልስፍና፣ ሎጂክ ቅድሚያ ይሰጣቸዋል። ይህም ተማሪዎች በቃላቸው ከመያዝ ይልቅ በተግባር እንዲረዱት ያደርጋል። ፊንላንድ የወንጀል መጠን እጅግ ዝቅተኛ ከሚባልባቸው የዓለም ሀገራት አንዷ ናት። ህዝቡ እጅግ ታማኝና ግልጽ ነው። ከሀገሪቱ 70% በላይ በደን የተሸፈነ በመሆኑ አየሩ እጅግ ንጹህ ነው። ሌላው ቀርቶ ከመጠን በላይ ንጹህ አየር ለመጀመሪያ ጊዜ ለሚመጡ ሰዎች ራስ ምታት ወይም አፍንጫ መድማት ሊያስከትል ይችላል ይባላል። ኤቨርማን ራይት የሚባል ህግ ስላላቸው ማንኛውም ሰው በማንኛውም ጫካ ውስጥ ገብቶ የመንቀሳቀስ ፍራፍሬዎችንና እንጉዳዮችን የመልቀም ሙሉ መብት አለው። በክረምት ወራት ሐይቆችና ባህሮቹ በወፍራም በረዶ ይሸፈናሉ። በዚህ ወቅት ጎብኚዎች በአይስ ብሬከር መርከቦች ተሳፍረው በረዶውን እየሰነጠቁ ይጓዛሉ። የሚገርመው ደግሞ ልዩ በሆነ የአየር ልብስ ወደ በረዶ ባህር ውስጥ ገብቶ መዋኘት ትልቅ የመዝናኛ ዘርፍ መሆኑ ነው። በተጨማሪም በሃንሲንግ ውሾች በሚሳቡ ስሊዶች ላይ መጓዝ ልክ እንደ ሆሊውድ ፊልም አስደሳችና በአድሬናሊን የተሞላ ገጠመኝ ይሰጣል።
ምንም እንኳን ፊንላንድ ሁሉንም ነገር ያሟላች ብትመስልም አንድ የሚያሳዝን እውነት አለ። በዕድሜ በገፉ ዜጎች በተለይም በ50ዎች ውስጥ ባሉ ዘንድ ከፍተኛ የመንፈስ ጭንቀትና ራስን የማጥፋት ዝንባሌ ይታያል። ተመራማሪዎች እንደሚሉት ሰዎች የሚፈልጉትን ነገር ሁሉ ገና በወጣትነታቸው ማግኘታቸውንና ከሞት በኋላ ባለው ሕይወት በሃይማኖት ላይ እምነት በማጣታቸው ለሕይወታቸው ትርጉም እንዳይኖረውና ጽናታቸው እንዲላላ ሊያደርገው ይችላል። በመጨረሻም ፊንላንድ ከሩሲያ ጋር ስለምትዋሰን የነበረባት የጦር ስጋት አሁን በቅርቡ የኔቶ አባል በመሆኗ በከፍተኛ ሁኔታ ተቀርፏል። ዛሬ ላይ ፊንላንድ ከምንጊዜውም በላይ አስተማማኝ፣ ደህንነቷ የተጠበቀና ሰላማዊ ሀገር ሆናለች። ለዛሬው በዚህ አበቃን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።